የዛሬዋ መልእክቴ ለባሎች ትሆንልኝ። ባለቤትህ የትዳር አጋርህ ዩኒቨርሲቲ ተመርቃ ዲግሪዋን ለመያዝ 4 ዓመትም 5 ዓመትም ጊዜ ወስዳለች። ከዛ በኋላ ደግሞ ስራ ለመያዝ ደግሞ የሚፈጀውን ጊዜ ታውቃለህ። ፈጅታ ደግሞ ስራ ይዛለች። ስራ ይዛ እያለች በመሃል አንተ የትምህርት እድል አገኘ። አንተ የትምህርት እድል የውጭ ሀገር የትምህርት እድል ስታገኝ ህልምህ ህልሜ ነው፣ ያንተ ህልም መሳካት የኔም ስኬት ነው፣ ያንተ መጎዳት የኔ መጎዳት ነው ብላ ያንተን ህልም እውን ልታደርግ ተከትላ አብራ ትመጣለች። በመሃል ልጆች ተወለዱ። ልጆች ከተወለዱ በኋላ አንተ ኤምቢኤ፣ ሌላ ጊዜ ኤምኤስሲ፣ ከዛ በኋላ ፒኤችዲ፣ ከዛ በኋላ ፖስት ዶክ እያልክ የምትፈልግበት ደረጃ ላይ ደረስክ። ከደረስክ በኋላ ባለቤትህ ዩኒቨርሲቲ ተመርቃ ዲግሪ ይዛ ከዛም በላይ ሊሆን ይችላል፣ ማስተርስ ፒኤችዲም ሌቭል ሊኖራት ይችላል። በነገራችን ላይ ስራዋን ሁሉ አቋርጣን የመጣችው ያንተን ህልም እውን ለማድረግ። ከዛ በኋላ አንተ ደግሞ ምን ማድረግ አለብህ? እኔ ጨርሻለሁ፣ እዚህ ደረጃ ላይ እንድደርስ ትልቅ ሳፖርት ያደረግሽኝ አንቺ ነሽ፣ አመሰግንሻለሁ ብለህ አሁን ደግሞ የአንቺ ፈንታ ነው የመማር መስራት የምትፈልጊውን ነገር የመስራት የአንቺ ፈንታ ነው። ኢትስ ታይም ቱ ሻይን ብለህ ለእሷ እድል መስጠት አለብህ። አለበለዚያ ልጆችን መንከባከብ፣ ቤት ማጽዳት፣ ምግብ ማብሰል፣ ልጆችን ከትምህርት ቤት ማምጣትና መውሰድ ብቻ እንድታደርግ ከተውካት that's not fair። ይሄ ትክክልም አይደለም። በአንድ እጅ ከማጨብጨብ በሁለት እጅ ማጨብጨብ ድምጽ ይፈጥራል። ምናልባት እድሉ ካለ አንተ የደረስክበት ጥግ ላይ እንድትደርስ እርዳት። የትምህርት እድሉ ካለ ከሌለ ግን ሪሶርሱ ከሌለ ግን ቢያንስ ልጆችን እየተንከባከብኩኝ ቤቴ ውስጥ ቁጭ ብዬ የምሰራው ቢዝነስ ልጀምር ስትልህ እንቅፋት አትሁናት። የእሷ መበርታት ያንተን ብርታት ነው። እንደዛ ብላ እኮ ነው መጀመሪያ ተከትላ የመጣችው አይደል እንዴ? ስለዚህ ቢዝነስ እንድትጀምር ፋይናንሻሊ ሳፖርት አድርጋት፣ በሀሳብ እርዳት። ልጆችን በመያዝ በመንከባከብ እሷ ትሬኒንጓንም እንድትወስድ የራሷን ደግሞ የምትፈልገውን ነገር እንድትሰራ ታይምና ስፔሱን ፍጠርላት። በአንድ እጅ ከማጨብጨብ በሁለት እጅ ማጨብጨብ ድምጽ ይፈጥራል። ስለዚህ ከአንድ ብርቱ ሁለት መድኃኒቱ ይላሉ እናቶቻችን አይደል እንዴ ሲናገሩ። በአንድ ኢንካም ዲፔንድ ከማድረግ ወደ ሁለት ኢንካም እንዲኖራችሁ ይሆናሉ ማለት ነው። ስለዚህ ይሄ ብዙዎች ታሪክ ነው። እኔም እዚህ ሀገር የመጣሁት ባለቤቴ ስኮላርሺፕ አግኝቶ ነው። ስለዚህ I know how it feels። እዛ ጋር ህልምን ፓሽንን